أعوذ بالله من الشيطان الرجيم. ولما بلغ أشده واستوى آتيناه حكما وعلما وكذلك نجزي المحسنين. ودخل المدينة على حين غفلة من أهلها فوجد فيها رجلين يقتتلان هذا من شيعته وهذا من عدوه فاستغاثه الذي من شيعته على الذي من عدوه فوكزه موسى فقضى عليه قال هذا من عمل الشيطان إنه عدو مضل مبين. قال رب إني ظلمت نفسي فاغفر لي فغفر له إنه هو الغفور الرحيم. قال رب بما أنعمت علي فلن أكون ظهيرا للمجرمين. أعوذ بالله من الشيطان الرجيم. ولما بلغ أشده واستوى آتيناه حكما وكذلك نجزي المحسنين. سورة القصص أسرى آية العين. ولما بلغ نبي الله موسى ሲደርሱ ጊዜ አሹደሁ ብርታታቸውን ሲደርሱ ጊዜ ወስተዋ ሲስተካከሉ አተይናሁ ሑክመን ወዒልማ ሲበስሉማ ጊዜ እውቀትንና ጥበብን ሰጠናቸው። ወከዛሊከ ነጅዚል ሙሕሲኒን ልክ እንደዚህ አድርገን መልካም ሰሪዎችን እንመነዳለን አለ አላህ። ባለፉት አያቶች ላይ የነቢዩላህ ሙሳ ዓለይሂ ሰላም የህይወት ጅማሮን አንስተን ነበረ። ጅማሯቸውን አንስተን እናቲቱ አርግዛ እንደወለደቻቸው ሲወለዱ እናቲቱ በጣም እንደተጨነቁ፣ በጣም እንዳዘኑ፣ አደጋ ይደርስበታል ልጄ ብለው በጣም እንደፈሩ አይተን ነበረ። አሁን ወለማ በለገ ነቢዩላህ ሙሳ ሲደርሱማ ጊዜ አሹደሁ ብርታታቸው ላይ ሰው ይሄ ብርቱ ነው፣ ይሄ ጠንካራ ነው፣ ይሄ ጎበዝ ነው የሚባልበት እድሜ ላይ ወስተዋ ቀጥ ሲሉ ለሁሉም ብቃት አላቸው ሲባል ምን ያህል እድሜ ነው? ያ 40 ዓመት ነው ብለዋል። 40 ዓመት ሳይሆን 30 ዓመት ነው ያሏል። አተይናሁ እኛ ሰጠነው ሑክመን ጥበብን ወይም ዳኝነትን ሰጠነው፣ ወዒልመን እውቀትም ጋራ አተይናሁ ሑክመን ነቢይነትን ለማለት ተፈልጎ ነው ብለዋል። አተይናሁ ሑክመን ወዒልመን ማለት የቁሉ ኢማሙ ሙጃሂድ ረሒመሁላህ አይ አተይናሁ ኑቡወተ ነቢይነትን ሰጠነው ለማለት ተፈልጎ ነው ብለዋል። ከዛሊከ ነጅዚል ሙሕሲኒን እንደዚህ አድርገን መልካም የሚሰሩትን ሰዎች እንመነዳለን አለ አላህ። ወደኸለ አልመዲነተ ከተማይቱ ገቡ ዓላ ሒኒ ገፍለትን ሚን አህሊሃ የከተማይቱ ነዋሪ ዘንጉ በሚሆኑበት ወቅት ላይ። ይሄ ወቅት መቼ ነው? በይነል መግሪብ ባዕደል መግሪብ ከመግሪብ በኋላ ነው ወደ ከተማ የወጡት። ባዕዱል ሙፈሲሪን ባዕደ ዙህር ነው፣ ከዙሁር ሶላት በኋላ። ሁለቱ ሰዓት ላይ የሰው እንቅስቃሴ ይቀንሳል እንዴ? የሰው እንቅስቃሴ የሚቀንሰው ስንት ሰዓት ላይ? ዓላ ሒኒ ገፍለትን ሚን አህሊሃ የከተማይቱ ነዋሪ ዝንጉ በሆኑበት ሁኔታ ላይ ገቡ።
ይሄ ወቅት መቼ ነው? ቃለ እብኑ ዐባስ ረዲየላሁ ዐንሁ ወዛሊከ በይነ አልመግሪቢ ወልዒሻ ነቢዩላህ ሙሳ ህዝቡ በተዘናጋበት ወቅት ገቡ የሚለው ከመግሪብ እስከ ዒሻ ባለው ወቅት ነው ብለዋል። ላኪን በሌላ ሪዋያ ደግሞ አን ዐብድላህ ብኒ ዐባስ ረዲየላሁ ዐንሁማ ዐላ ሒኒ ገፍለትን ሚን አህሊሃ ማለት ይሄ ኒስፉ ነሃሪ የቀኑ እኩለ ቀን ላይ ነው የሆነው ብለዋል። ምን እኩለ ቀን ላይ ሰው ይዘነጋል እንዴ? ጸጥ ረጭ ይላል እንዴ? ከተማው የሰው እንቅስቃሴ ይቀንሳል እንዴ? እንደ ሀገሩ ይለያል። እንደዚህ ወጀዐልና ለይለ ሊባሰን ወጀዐልና ነሃራ መዓሻ ነው። ሌሊትን መሸፈኛ ልብስ አድርገንላችኋል፣ ቀኑን ደግሞ ለኑሯችሁ የምታመቻቹበት ጊዜ የምንሰጥበት አድርገንላችኋል ብሏል አላህ። የእንቅስቃሴ ሰዓት ነው። ቀን ዐላ ሒኒ ገፍለትን በዐብዱላህ ብን ዐባስ ሪዋያ ተፍሲር ኒስፉ ነሃሪ የቀን እኩለ ቀን ላይ ለማለት ተፈልጎ እኩለ ቀን ጸጥ ረጭ ይላል። ሙቀት ያክል ያለበት አካባቢ እንደዚህ ነው። ሱስም ያለበት አካባቢ እንደዛ ነው። አሁን ድሬዳዋ ብትሄዱ እዚህ አውዳይ አካባቢ ወደ ሐረር ብትሄዱ 6 ሰዓት 5 ተኩል ሲሆን ሰው ኮምፕሊትሊ ያያችሁት ሌላ ሰው ይሆናል። ሌላ ሰው ምን ሆኖ ነው? ምን ሆኖ ይመስላችሁ? ሱስ ነው። ሱስ ነው እና እንደዚህ ባህሪ የሚቀይር የስራ ሰዓትን የሚያዛባ ከአላህና ከነቢ መንገድ የሚያዘናጋ በዚህ መልኩ ጫና ያለው ነገር ሐራም ካልሆነ ሌላው ሐቂቃ ሐራም ተብሎ ላይገመት ይችላል። ከባድ ነገር ነው ማለት ነው። እና አንድ ጓደኛችን ከዛ አካባቢ አባትየው በጣም ደህና ሰው ናቸው። ሞቶ ረህመቱላሂ ዐለይሂ በጣም ደህና ሰው ናቸው። ማር ናቸው። አልሙሂም እኔ በሆነ ቦታ ድንገት ተገናኝተን 5 ሰዓት ከ30 አካባቢ ሆነ። ተነሱ፣ ተወራጩ፣ ተሳደቡ። ትልቅ ሰው እኮ ናቸው። እንደ አንድ ሰው ቀና ብለው ቢያዩ አይደል? እሱ ይስቃል፣ ልጅየው ይስቃል። ምን ሆኖ የሚስቀው ብዬ ገርሞኛል። አላኩል ያህል እንደምንም ብዬ ሸኘኋቸውና ምን ሆኖ ነው አልኩት። በርጫ ነው አለኝ። በርጫ ቂም ሀዋ ማለት በጫትን እኮ ተጫወቱበት። በሐቂቃ እኛ ጋር መሻይኾቹ ደረሳዎቹ ይቅማሉ። እንደ የዱዓ ፕሮግራም ተይዞ አንዳንድ ባል ሀገሮች መጥተው ይቅማሉ። ግን ከሳምንት 1 ቀን ነው፣ ያውም ከ4 ሰዓት እስከ 6 ሰዓት ነው። እሱም መሀል ላይ ስንት ሶላዋት ተብሎ ዱዓ ተደርጎ ዳዕዋ ሁሉ አለው፣ ሰደቃ ሁሉ አለው። ቡና ተፈልቶ ዳቦ ሁሉ መጥቶ ቁርስ፣ የቡና ቁርስ ተብሎ ምግብ ያልበላ ሁሉ ይበላል። እኛ ፊት የቀራንበት ቦታ ላይ ቂመሃ የዋልን ቀን ከዙሁር በኋላ ልክ ሱና እንደተሰገደ በቀጥታ ቁርአን ነው የሚታደል። ሁሉም የቃመ ሰው 1 ጁዝ ቁርአን መቅራት አለበት። ካልቀራማ ዞር በለው ይባል። ያንን ባየንበት አሁን በዚህ በጎኑ እንደዚህ ጫት ይዞ ደግሞ ውሃ ደግሞ ይዛሉ። የሚገርመው ወድ በጣም ነው እኮ የሚነፋው። አንተ ወድ በንጹህ ውሃ ስጠጣበት ነው እንጂ 2 ሊትር ውሃ አሁን የሚቀም ሰው አይታችሁ ከሆነ ይችን እኮ አይዝም። የሚቀም 2 ሊትር ነው የሚገዛው። አላ ኩሊ ሐል አጃኢብ ነው የዛ ዓለም ማለት ነው። ሄዶ ምን እያለ እየፈሰረ ነበረ? አላ ሒኒ ገፍለትን ሚን አህሊሃ የከተማይቱ ነዋሪ በዘነጉበት በእምብዛም እንቅስቃሴ በማይኖርበት ወቅት ላይ ነቢዩላህ ሙሳ ዓለይሂ ሰላም ከተማይቱ መሀል ላይ ጥልቅ አሉ። በኋላ የሆነ ወሬ ሊያወራን ስለፈለገ የሆነ ቂሷ ስላለ አላ ሒኒ ገፍለትን ሚን አህሊሃ በይነል መግሪብ ወልዒሻ ነው በተባለበት ኤሌክትሪክ የለም፣ መብራት የለም፣ ጀነሬተር የለም። እውነት ነው፣ እሱ ያስገዳል። ግን አላ ሒኒ ገፍለትን ባዕደ ዙህር ነው፣ ሒን ሙንተሶፈ ነሃር ላይ ነው ማለት ለእኛ ደጋ ለሆነው አካባቢ አይገባንም። ላኪን
ኃይለኛ ሙቀት ባለበት እንደ አፋር፣ እንደ የሶማሌ ክልል፣ እንደ መካከለኛው ምስራቅ በሙሉ እና አንዳንድ ሌሎችም ከተማዎች ዙሁር ሰዓት ላይ ማንም ሰው የለም። 5 ሰዓት ላይ እንደውም 5 ተኩል አካባቢ ላይ ሁሉም ሱቅ ይዘጋል። እንኳን የማይዘጋው ይሄ ምንድን ነው የሚባለው ኪዮክስ በጋን ሱፐር ማርኬት የሚባሉት ሁሉም ሰው ወተቱን ምኑን ስለሚገዛ አይዘጋም። 7 ሰዓት ሲሆን ግን ዙሁር ተሰግዶ ከ30 ደቂቃ በኋላ ግን እሱም ቢሆን ይዘጋል። እስከ መቼ? እስከ ዐሱር ሁሉም ሰው ይተኛል። ሁሉም ሰው ቤት ነው የሚቀመጠው። አላ ሒኒ ገፍለቲን ማለት በዚች አሳቻ ሰዓት ላይ ነው የገቡት ለማለት ተፈልጎ ነው ብለዋል። አላ ኩሊ ሓል በገባበት ወቅት ፈወጀደ ፊሃ ከተማይቱ ውስጥ አገኙ ረጁለይኒ 2 ወንዶች የቅተቲላን እርስ በርስ ተጣልተው እየተገዳደሉ ይሄ ደግሞ ያንን እየገደለው እየተደባደቡ ሃዛ ይሄኛው ተገዳዳይ ሚን ሺዓቲሂ የእሱ ጎሳ አባል የሆነ ነው። ወሃዛ ይሄኛው ተጋዳይ ደግሞ ሚን ዐዱዊሂ ከጠላቱ ከፊርዓውን ቤተሰቦች ጎሳ ነው። ፈስተጋሰሁ ለዚ ያኛው እርዳኝ ድረስልኝ አለው። ሚን ሺዓቲሂ ከራሱ የእሱ ጎሳ የሆነው አባል አንተ የኛ ጎሳ ድረስልኝ እንደዚህ ሆንክ ብሎ ጠየቀው። አለ ለዚ ሚን ዐዱዊሂ ከጠላታችን የኩል የጋራ ጠላት አካል የሆነው አካል ሰውዬ ሊያጠፋኝ ነውና ድረስልኝ ብሎ ሲጠይቀው እሱም መጣና ፈወከዘሁ ሙሳ ነቢዩላህ ሙሳ አንድ ጊዜ ቦክስ ሰነዘሩ፣ ወዲያውኑ ሞተ። እዚህ ነው ፈቀዳ ዐለይሂ ልመውት ሞትን ወሰነበት፣ ፈረደበት። ቃለ ነቢዩላህ ሙሳ እርምጃውን ከወሰዱ በኋላ አሉ ሃዛ ሚን ዐመል ሸይጣን ማስታረቅ ሲገባኝ ዙልም ዘለመ ብዬ መንገድ ላይ ሰው መግደሌ ይቺ የሰይጣን ተግባር ናት አለ። እነሆ እሱ ሰይጣን ዐዱውን የእኛ ጠላት ሙድሉን ሰውን አሳሳች ሙቢኑን አይን ያወጣ የታወቀ የሆነ አጥማሚ ጠላታችን ነው አሉ። ከዛም ተወበቱ። ቃለ ነቢዩላህ ሙሳ አሉ ረቢ ጌታዬ ኢኒ ዘለምቱ ነፍሲ እኔ ነፍሴን በድያለሁ፣ ፈግፊር ሊ እኔን ማረኝ፣ ፈገፈረ ለህ እሺ ምሬሃለሁ ብሎ ማረው። ኢነሁ ሁወል ገፉሩ ረሒም አላህ እሱ አዛኙ እጅግ ሩህሩህ ነውና። ቃለ አለ ረቢ ጌታዬ ቢማ አንዓምተ ዐለየ በእኔ ላይ ውለታ በዋልክልኝ ምክንያት ፈለን አኩነ ዘሂረን ልልሙጅሪሚን ካሁን በኋላ ለጠማማ ሰው አጋዥና ረዳት አልሆንም ቃል ገብቼልሃለሁ ብለው ነቢዩላህ ሙሳ ዓለይሂ ሰላም ለአላህ ቃል ገቡ ማለት ነው። ከዚህ አያት የምንማረው ማንም ሰው ትልቅ ደረጃ ሐታ የሀብት ጥቂቶቹ ሲቀሩ ትልቅ ደረጃ ላይ የሚደርሱት የበሰሉት ጠንከር በርታ ያሉት ሰዎች ናቸው። ፈለማ በለገ አሹደሁ ወስተዋ አተይናሁ ዒልመን አተይናሁ ሑክመን ወዒልማ እውቀትንም ጥበብንም ዳኝነትንም ስልጣንንም የሚሰጠው ሰው በእድሜም በሰል ሲል ነው። በትንሹ ከ30 ሲያልፍ ነው እንጂ ዋናው 40 ነው። 40 የደረሰ ሰው በአካሉም የእውነት ጠንካራ ነው፣ በአስተሳሰቡም እንደዚሁ ጠንካራ ነው፣ በብዙ ነገሮች ጠንካራ ነው። ለዚህማ ብሎ አረቦች ምን ይላሉ? ኢብኑል ዒሽሪነ የ20 ዓመት ወንድ ልጅ ጦይሩን ወፍ በሉት ዋጋ የለውም መብረር ነው ዝም ብሎ አሉ። እብኑ ሰላሲነ የ30 ዓመት ወጣት ደግሞ ሊኒሳኢ መግነም ለሴት ልጆች ምቹ ነው፣ ሴቶቹ ይወዱታል የ30 ዓመት ልጅ ብለዋል። የጀነት ወንድ ልጅ እድሜው 30 ዓመት እንዲሆን ነው የሚደረገው። የጀነት ሴት ልጅ እንደዛው አይኖቹ የ30 ዓመት ወጣት እድሜ ላይ ነው የሚደረጉት። ኢብኑል አርባዒነ የ40 ዓመት እድሜ ያለው ሰው ሊልዓቅሊ ሙሐኪም አቅሉን መጠቀም የሚችል ሰው ነው። እብኑል ኸምሲነ የ50 ዓመት እድሜ ያለው ሰው ደግሞ ሊልሑክሚ ሙሐከም ዳኝነት ቢሰጡት በብቃት መዳኘት ይችላል ብለውታል። አላኩል ሀል የ60 ዓመቱንም
የሰባ ዓመቱንም ረስቸዋለሁ ስሙን ሰጠው። እብኑ ተማኒነ የሰማንያ ዓመቱ ግን ለሕሙን ዓላ ወضም ስጋ ማንጠልጠያ እንጨት ላይ እንደተንጠለጠለ ቁጠሩት፣ ዋጋ የለውም ብለው አረቦቹ ተናግረዋል። እብኑ ተማኒነ ለሕሙን ዓላ ወضም የስጋ መስቀያ አላል ሀገር ቤት መሬት አርዶ ስጋው እኮ እንደዚህ ቆረጥና እንደዚህ ተደርጎ ይንጠለጠላል አይደለ? እዛ ላይ የተንጠለጠለ ስጋ በሉት አጥንቱና ስጋው አልተለያየም እንጂ ለምንም አይጠቅምም ብለው ተናግረዋል ይባላል። አላኩል ሐል ለሰው ለእንቅስቃሴ ባይጠቅምም ለዒባዳ፣ ለተቅዋ፣ ለዱዓ፣ ለዚክር የሰማንያ ዓመት ሰው ይሆናል። ያውም ያሁኑ ዘመን ነው እንጂ የድሮዎቹ በ120 ዓመትም አግብተው የወለዱ ሁሉ አሉ። አሁንም ቢሆን በዚክር በዒባዳ በተቋ ያሳለፉ ትልልቅ ሰዎች እስካሁን ድረስ የሚወልዱ አሉ። ባለፈው እንደነገርኳችሁ የኛ ሼኻችን አንድ ሼኽ አሉን፣ አሁንም አሉ። 94 ዓመት አካባቢ 95 ዓመታቸው ነው። ባለፈው ወልደዋል ወንድ ልጅ። እንደው እነሽ ወለዳችሁ እንዴ አሏቸው። ገና ከጀርባዬ አንድ ወንድ ልጅ አለኝ፣ ይሄን ነው የሚሰማኝ ብለዋል። በቅርብ እኮ ነው የወለዱት። ስለዚህ በ100 ዓመት በ90 ዓመትም ወንድነትም ጥንካሬም ይኖራል። ዚክር ካለ ዒባዳ ላይ ጠንካራ ከሆነ ዳዕዋው ላይ ዱዓው ላይ ዚክሩ ላይ ቅርአት አልቁርአን ላይ ሶላት አለ ረሱል ላይ እዚህ ደህና ሰውነት ላይ ሰው ከጠነከረ አላህ ሱብሓነሁ ወተዓላ ውስጡንም ያጠነክርለታል ብለዋል። እዚህም አላህ ፈለማ በለገ አሹደሁ ወስተዋ አተይናሁ ሑክመን ወዒልመን ሰጠነው የሚለው አላህ እንደው በሰል ሲል ጠንከር ሲል ነው። ወከዛሊከ ነጅዚ ልሙሕሲኒን እንዲህ አድርገን ኸይር ሰሪዎችን እንመነዳቸዋለን አለ። ወደኸለ ልመዲነተ ዐላ ሒኒ ገፍለትን ሚን አህሊሃ እንደው ሰው የሆነ ቦታ ሲሄድ ወይም ደግሞ ድንገት በጨለማ ሲሄድ መሽቶብህ አንተ ወደ ቤት ስትገባ ረፍዶብህ ወይም ደግሞ ማልደህ ስትወጣ መንገድ ላይ የሆነ ድንገተኛ ነገር ቢያጋጥምህ እንዳትጠለፍ መጠንቀቅ ያስፈልጋል። ነቢዩላህ ሙሳ ሰው ለመግደል ከቤታቸው አልወጡም። እንዲህ አይነት ነገር ያጋጥመኛልን ብለው አላሰቡም። የተጣሉ ሰዎች መካከል ላይ ገቡና ሳያስቡት በእጃቸው ሰው ሞተባቸው። ትልቅ ወንጀል ነው። ለአጋጣሚ ያ ዟሊም ስለሆነ እሳቸውን ለትልቅ ነገር አላህ ስላጫቸውና በረሕመቱ ስላያቸው ነው እንጂ መን ቀተለ ነፍሰን ሙተዓሚደን ፈጀዛኡሁ ጀሃነም፣ ነፍስን የገደለ ሰው ሁን ብሎ ከገደለ የእሱም እንደው ጀሃነም ነው ነው የሚለው። ተውበት አለው ወይ የለውም ወይ የሚል የዑለማዎች ኺላፍ ሁሉ አለበት። ሂዶ ሂዶ አላሁ ስብሓነሁ ወተዓላ የራሱ የሆነ ሒክማ አለውና መንገድ ላይ ድንገተኛ ጠብ ላይ ገብቶ ኸይር ለመስራት ለማስታረቅ፣ ለማገላገል ተው ለማለት ካልሆነ በስተቀር በኃይለኛ ስሜት ወደ ሰው እጅ መሰንዘር፣ ቦክስ መሰንዘር፣ መሳሪያ መሰንዘር፣ ዱላ መሰንዘር። አንዳንዱ ተናድርኩ ብሎ ኮብልስቶን አንስቶ እገላለሁ ብሎ የሚለምኑት ሰው ሁሉ ያጋጥመሃል። በድንገት በርካታ ችግሮች ይፈጠራሉ። አንዱን በዛ በኮብልስቶን አንስተህ ብትመታው ወዲያውኑ ከሞተብህ ለ10 ዓመት ብቻ ሳይሆን ለ20 ዓመት እስር ቤት ትገባለህ። በግድያም የውመል ቂያማ ትከሰሳለህ። በዱንያም በአኼራም ትዋረዳለህ። ስለዚህ በድንገት ሁኔታ ሰው ጣልቃ ገብቶ ወንጀል መስራት እንደሌለበት እዚህ ትምህርት ይሰጠናል። ሌላው ደግሞ ከምንሳሳትባቸው ነገሮች ማነው አጥፊው ማነው አልሚው የሚለውን ሳናቅ የእኛ ጎሳ ስለሆነ ብቻ ከራሳችን ወገን ወግነን በግብታዊነት ለወንጀል መዳረግም አግባብ አይደለም። ሃዛ ሚን ሺዓቲሂ ወሃዛ ሚን ዐዱዊሂ ፈወከዘሁ ሙሳ ፈቀዳ ዐለይሂ ልመውት፣ ሞት ነው ወዲያው የፈረደባቸው። ይሄ ደግሞ ትክክል አይደለም። ለነገሩ ነቢዩላህ ሙሳ ብልጥ ስለነበሩ ነቁና ቃለ ሃዛ ሚን ዐመል ሸይጣን ኢነሁ ዐዱውን ሙድሉን ሙቢን፣ የሰይጣን ስራ ነው ይሄ እኔን ወስውሶ በግብታዊነት አስቆጥቶ ሰው ላይ እርምጃ እንደወስድ አደረገኝ፣ በጣም አዝኛለሁ ብለው ወደ ተውበት ነው የገቡት። ከዚህ አያት የምንማረው የነቢዩላህ ሙሳ ዓለይሂ ሰላም ጉልበታቸው ነው። ነቢዩላህ ሙሳ ጉልበተኛ ናቸው። አንድ ቦክስ ሰንዝረው ሰው መግደል የቻሉ ናቸው። ሙሳ ታሪካቸው እጅግ አስተማሪ ነው። ቁርአን ላይ 136 ጊዜ ስማቸው ተጠቅሷል ተብሏል። 136 ጊዜ በስም የተጠቀሰ ነቢዩ ሙሳ እንጂ እዚህ ቁርአን ውስጥ የለም። ይሄ የተደረገበት ዋናው ምክንያት
በጣም በርካታ ምክንያቶች አሉት። 136 ጊዜ 34 ሱራ ላይ አንዳንዴ ሰፋ፣ ሌላ ጊዜ ጠበብ፣ አንዳንድ ጊዜ በዝርዝር፣ አንዳንድ ጊዜ ደግሞ በአጭሩ ታሪካቸው የተጠቀሰበት ምክንያት የነሱ ማህበራዊ ህይወት የሰዎቻቸውን የወገኖቹን ማንነት ከነቢዩ እመት ጋራ ለአስተማሪነት የሚበጅ የሚጠቅም በርካታ ነገር ስላለበት ነው። ነቢዩላህ ሙሳ ዓለይሂ ሰላም የተሳሳቱትን ያለሙትንም ያረጉትንም የተናገሩትንም ዝርዝሩን ወሬ ነው አላህ የነገረን። ኢነሁ ሚን ዐመሊ ሸይጣን ኢነሁ ዐዱውን ሙድሉን ሙቢን አሉ። ወዲያው ደግሞ ጥፋት ያጠፋ ሰው እጥፍ ነው ማለት ያለበት ምልስ ቃለ ረቢ ኢኒ ظለምቱ ነፍሴን በድያለሁ ፈግፊር ሊ ማረኝ ነው። ማረኝ የሚል ሰው አላህ ይምረዋል። እንኳን ሌላ አይደለም ወንጀሉ ወራብ ያህልም የባህር ኮረፋትን ያህልም ቢሆን የወንጀሉ ክብደት ከመሬት እስከ ሰማይ ጣራም ቢቆለል ማረኝ ካለ በእኽላስ እኽላስቱ ከየት ትመጣለች ነው እንጂ አላህ ደግሞ መሐሪ ነው። አላህ እንዳለው ፈገፈረ ለህ ማረው ኢነሁ ሁወል ገፉሩ ረሒም። ሁለተኛ ሌላው ደግሞ ማንም ሰው ውለታ የተዋለለት ሰው የአላህን ውለታ በሹክር መመለስ አለበት። ከሹክሩ አንዱ ያንን ተመሳሳይ ወንጀል መስራት የለብህም። ሁለቶቹም ሙጅሪሞች ናቸው። የዚህ ቂብጡ ብቻ አይደለም ክፉ፣ ያኛውም ሰውዬ ክፉ ነው። ክፉ መሆኑን በኋላ ነቁና ሁለተኛው ቀን ላይ እኮ አሳልፈው ሰጣቸው እኮ እንዲገደሉ። አቱሪዱ አን ተቅቱለኒ ከማ ቀተልተ ነፍሰን ቢልአምስ አላቸው። ባለፈው እንደገደልከው አሁንም እኔን ልትገለኝ ነው አላቸው። ሂዱ ሰው ጋር እሱም ተጣልቶ ይህንን ካወቁ በኋላ ረቢ ቢማ አንዓምተ ዐለየ ፈለን አኩነ ظሂራ ሊልሙጅሪሚን፣ እንደው ይህንን ውለታ ውለህልኝ በዚህ መልኩ ጠብቀህኛል አይደል? ካሁን በኋላ እንደው ካሁን በኋላ ለግፈኛ፣ ለአመፀኛ፣ ለትዕቢተኛ ሰው ረዳት አልሆንም ብለው ተናገሩ ነው። እኛም ጎሳችንም ቢሆን ጎረቤታችንም ቢሆን ወንድማችንም ቢሆን ምንም ይሁን ምን ለሐቅ ነው እንጂ መቆም ያለብን ለማንም ዙልም ከዘለመ ጥፋቱን ካጠፋ ፍትህ ነው እንጂ ማስፈን ያለብን ማዳላት የለብን። فأصبح في المدينة خائفا يترقب فإذا الذي استنصره بالأمس يستصرخه قال له موسى إنك لغوي مبين فلما أن أراد أن يبطش بالذي هو عدو لهما قال يا موسى أتريد أن تقتلني كما قتلت نفسا بالأمس إن تريد إلا أن تكون جبارا في الأرض وما تريد أن تكون من المصلحين فأصبح في المدينة خائفا በከተማይቱ ውስጥ በጣም የፈሩ የደነገጡ ሁነው አዳራቸውን አደሩ። ያ ማለት ከመግሪብ እስከ ዒሻ ነው ማለት ነው። ውለው አደሩ አይደለም የሚለው አደሩ አይደል ያለን። አደሩ ካለን የቅድሟ ከበይነል መግሪብ ወልዒሻ ናት እንግዲህ ችግሪቱ የተከሰተችው ማለት ነው። የተረቀቡ እንደው እየተጠባበቁ ካሁን መጡብኝ፣ ካሁን ያዙኝ፣ ካሁን ግድያ ተፈጸመብኝ፣ እንደዚህ እያሉ ወደ ላይ ወደ ታች እያዩ በጣም ባብተው ፈርተው ደንግጠው አደሩ። ፈኢዘ ለዚ ስተንሰረሁ ቢልአምሲ ትላንትና እርዳኝ ብሎ ሲጠይቀው የነበረው ሰውዬ የስተስሪኹህ አሁንም እባክህ ድረስልኝ እያለ ጩኸት ይጀምራል። ሌላ ሰው ጋር እየተጋደለ እየተደባደበ ቃለ ለሁ ሙሳ ነቢዩላህ ሙሳ አሉት ኢነከ ለቀዊዩ ሙቢን፣ እንደ አንተ አይን ያወጣልህ ጠማማ ነህ አሉት። አላኩል ሃል እሱን ወቀሱና ለማንኛውም እርምጃ እንዳይወስድበት ለአስፈራራለት እርምጃ ልውሰድበት ብለው
ፈለማ አራደ ሲፈልጉማ ጊዜ አንየብጥሸ ሊማቱ ቢለዚ ሁወ ዐዱውን ለሁማ ያ ለሁለታቸውም ጠላት የሆነ ሰውዬ ሊማቱ ሲፈልጉና ሲጠጉማ ጊዜ እሱን የሚመቱት መስሎት ያ ሙሳ አላቸው፣ አቤት አቱሪዱ አን ተቅቱለኒ ከማ ቀተልተ ነፍሰን ቢልአምስ ትናንት እንደገደልከው ሁሉ አሁንም እኔን ልትገለኝ ነው አላቸው። ኢን ቱሪዱ አንተ አትፈልግም ኢላ አን ተኩነ ጀባራን ፊል አርድ መሬት ላይ ስትኖር አምባገነን ልትሆንና ልታስቸግር እንጂ አትፈልግም። ወማ ቱሪዱ አን ተኩነ ሚነል ሙስሊሒን እንደው ከሚያስታርቁት ስርዓት ካላቸው ሰዎች ለመሆን አትፈልግም ማለት ነው አላቸው። አሃ ትናንትና የተገደለው ሰውዬ ገዳዩ ሙሳ ነው ማለት ነው? አዎ። ይህ ሰውዬ ጠቡን ተወና አንስቶ አቁሞ ቀጥታ መንግስት ምንድነው የትናንትናውን ሰውዬ ገዳይ ያገኘሁት ማን ነው? ሙሳ። እንዴት እንደዚህ ብሎ ነው? ያዙት፣ አስይዙት፣ ቁጭ ራሱ ወልድ ይሄ ነው የሆነው። ፈአስበሐ ፊል መዲነቲ ኻኢፈን ወንጀል የሰራ ሰው ፈሪ ሆኖ አደረ። ወንጀል የሰራ ሰው ፈሪ እኮ የፈራ ሰው ደግሞ የሆነ ስሜት አለው። በወንጀል ምርመራ ሙያ ይሏል። ትልልቅ ወንጀሎች ከተከሰቱ ወንጀሏን የፈጸማት ሰውዬ ካለ ይርበተበታል፣ ይፈራል። ስትፈራ ምላስህ እንትን ይላል፣ በቃ ትንቀጠቀጣለህ። እኔ ለቀም በቃ ይፈራል። ዝም ብለህ ብድግ ብለህ ከልጆች መካከል የሆነ ጥፋት ያጠፋ ልጅ ቢኖር እኔ በቃ አውቄዋለሁ ጥፋት ያጠፋውን አፍንጫውን ነው ብሎ ብድግ ብትል ኧረ እኔ አይደለሁ ነው የሚለው ያጠፋው ልጅ። ውስጡ ላይ ፍርሃት አለበት። ፖሊሶቹም ምርመራ ላይ እንደዛ ነው የሚያደርጉት። በቃ ካልተናገረ ይችን እውነቷን ካላወጣ በቃ ራቁቱን አድርጎ መግረፍ ነው ወይ ደግሞ መግደል ነው ወይ ደግሞ እግሩን መስበር ነው። በቃ ውሰዱት ምናምን ሲባል በቃ فأصبح في المدينة خائفا ፈርቶ ወንጀል የሰራን ሰው ገና ሲይዙት የመጀመሪያው ከስራዎች አንዱ በጥፊ ነው የሚሉት። የመጀመሪያ ሰው በጥፊ መርግጫ እንደው ሙሽሽ ነው። ያውም የነቢዩላህ ሙሳ የተረቀቡ ከፍርሃታቸው የተነሳ እያአድብተው እየተከታተሉ እዚህ በቃ አሁን ምን ደረሰብን? አዳራቸውም ሆኖ ነገሩ በዚህ ላይ እንዳለ እስኪ ከቤት ወጣ ብዬ እስኪ ወደሆነች ነገር ሰፈሬን ትቼ ወደ ሆነ ቦታ ሁኜ እስከሚነጋ ልጠብቅ ብለው እየሄዱ እያለ ያው ሰውዬ ሌላ ሰው ጋር ተጣልቶ ይደባደባል። ያ የሚደበድበው ሰው መጥቶ ንቅጥቅጥ አደረገው። ዘወር ሲል ሙሳን አያቸው። ያ ሙሳ ድረስልኝ። አላህ እንዳለው ፈኢዘ ለዚ ስተንሰረሁ ቢልአምስ ትላንትና ድረስልኝ ብሎ እርዳታ የጠየቀ የነበረው የስተስሪኹ አሁንም እየጮኸ ካልደረስክልኛል። ዘወር ሲል ሲያዩ ያው ራሱ ሰውዬ ነው። ነቢዩላህ ሙሳ ተናደዱ። ትናንትና ሰው አስገድልከኝ። እርግጥ ነው ተበድለሃል፣ ግፈኞች ናቸው የፊርዓውን ዘመኖች የታወቀ ግን ትላንት ሰው አስገድልከኝ። ምን አይነት ባህሪ ቢኖርህ ነው ሁሉም ሰው ጋር የምትጣለው? ኢነከ ለገውዩን ሙቢን የማያሻማ ጠማማ መቼም አንተ ነህ። አንተስ ብትሆን ለምንድን ነው የምትመታው ብለው ልክ ሲጠጉ እሱ ምን መሰለው? እሱ ቅድም ሰልበውት የለ ኢነከ ለገውዩን አሚን ብለው ሙቢን ብለውት የለ በቃ ቅድም ተቆጥቶኛል፣ አሁን ሊመታኝ ነው የመጣው። አንዴ ከመታኝ ደግሞ ቦክስ ያው እንዳልኳችሁ ነው
በጣም ፈርቷልና ምን አለው? ያ ሙሳ አቱሪዱ አን ተቅቱለኒ ከማ ቀተልተ ነፍሰን ቢልአምስ፣ ትናንት ሰው እንደገደልክ እኔንም አሁንም ልትገለኝ ፈለግክ ወይ? ኢን ቱሪዱ ኢላ አን ተኩነ ጀባራን ፊል አርድ፣ መሬት ላይ አምባገነን አረመኔ ልትሆን ፈልገህ እንጂ ሌላ አይደለም። ወማ ቱሪዱ አን ተኩነ ሚነል ሙስሊሒን ብሎ እንቅጩን ተናገረ። ያን ጊዜ ቅድም እንዳልኳችሁ ሰውየው ብድግ ብሎ ለፊርዓውን ነገረው። ፊርዓውን አለ፣ ሐማን አለ፣ ወጁኑደሁማ ያላቸው ወታደሮች በብዛት አሉ። እርምጃ ውሰዱ ተባለ። እንዴት እርምጃ እንደሚወሰድ ምን እንደሚደረግ ቁጭ ብለው እየተመካከሩ እያለ መካከል ላይ ይገደል የሚል ውሳኔ ተወሰነ። ስብሰባ ላይ እኮ በቂብጦች ውስጥ ነው ስብሰባው። ከዛሳ ይገደል ብለው ከወሰኑ ሰዎች መካከል ላይ የነበረ ሙእሚኑ አሊ ፊርዓውን የሚባል አንድ ሰው ነበር። ስሙ ማን ይባላል? ስሙ እዚህ አልተጠቀሰም። ወጃአ ረጁሉን ነው የሚለው አላህ። አያስፈልገውም። እኛ እንድናጎላው የተፈለገው እንድንማርበትም የተሻው የነቢዩላህ ሙሳ ታሪክ፣ የሌላ ሰው ስም የሌላ ሰው እንትን አያስፈልግም። ከዛሳ ሰውየው መጣ እየሮጠ ተደብቆ ምን ሊያደርግ? ስሙ وجاء رجل من أقصى المدينة يسعى قال يا موسى إن الملأ يأتمرون بك ليقتلوك فاخرج إني لك من الناصحين. وجاء رجل የሆነ ሰውዬ መጣ። ሚን አቅሷል መዲነቲ ከከተማይቱ ከሩቁ ቦታ ከመውጫው አካባቢ መጣ። የስዓ ሲመጣ እየሮጠ ነበር የመጣው። ቃለ ሙሳን አገኘና አለ ያ ሙሳ አንተ ሙሳ ሆይ ኢነል መላአ ፊርዓውንና የፊርዓውን ወገኖቹ የእተሚሩነ ቢክ በአንተ ጉዳይ እየተመካከሩ ነው። ሊየቅትሉከ አንተን ለመግደል በማሰብ ፈኽሩጅ ከከተማይቱ ውጣ፣ ኢኒ ለከ ሚነ ናሲሒን እኔ ላንተ ከመካሪዎቹ አንዱ ነኝ ብሎ የሆነ ሰው እየመጣ ወጃአ ረጁሉ አላለም። ወጃአ ረጁሉን ነኪራ ያደረገበት ምክንያት አሉ ይህ ሰውዬ ዋናውን መንገድ ትቶ መንገድ አቋርጦ ነው መጥቶ ነቢዩላህ ሙሳን ያገኛቸው አሉ። አሁን ለምሳሌ ከዚህ ሰፈር ተነስተን ለሆነ ስራ ኖክ አደባባይ ወይም ደግሞ ወደ ፉሪ መገንጠያ አደባባይ ላይ ሂዱ እናንተ አሰራችሁና የሆነ ነገር አድርጋችሁ ነው ብትባሉ፣ ለምሳሌ እናንተ የተባላችሁት የታዘዛችሁት መጥፎ ስራ ከሆነ ይህም መጥፎ ስራ ለማክሸፍ ምን ማደረግ አለበት? የሆነ ሰው ሂዶ ለብቻው ያ አደጋ የሚደርስበትን ሰው ውጣ መጥቶብሃል ማለት አለበት አይደለም? በዚህ በአየር ጤና ይሄድ፣ በአየር ጤና በካራ ቆሬ በግራር በወለት አድርጎ ይሄድ። ሰውም በዚህ እየሄደ ነው። አቋራጭ መንገድ ነው። አይሁን ቅርብ መሆን አለበት። አቋራጭ መንገድ ተጠቅሞ ዋናውን መንገድ ለቆ ሌላ ሙኻሊፍ እንዲህ በጀርባ የሚያስኬድ ቅርብ መንገድ ተጠቅሞ በኃይለኛ ፍጥነት ሰውየውን ነጃ ማውጣት ቻለ። ዋናው ሰው ሙሳ ወሕይ የለ ያን ጊዜ
እነሱ በወሕይ አያምኑ ምንም የሚያድነው የለም ብለው በስርዓቱ ተረጋግተው ቀጥ ብለው በአየር ጤና ከራኮሬ ወደ ብለው እየሄዱ ነበር። ይህኛው ግን እንዲህ ተደብቆ ቢአቅረብ ጠሪቅን ቅርብ መንገድ መርጦ ሄደ። ሰውየው ተደብቆ ነው ሄደው ማለት ነው። ስለዚህ የተደበቀን ሰው ስሙን አትጠቅስም። አህመድ መሐመድ አትለው። ወጃ ረጁሉ የሆነ ሰው ከመዲናይቱ ከሩቁ አቅጣጫ ነው ከከተማይቱ የመጣው። የሰዓ ማለት እየሮጥ ጀግኖቹ በነገራችን ላይ እየሮጡ እኮ ነው የሚሄዱ። ገጠር እኮ ቀስ ተብሎ አይኬድም። ረመድ 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 እየተባለ ነው የሚሄዱ። በተለይ የደረሳ እርማጃ አጃይብ እኮ ነው። ደረሳ በኃይለኛ ፍጥነት ነው ከቤቱ ከቅራአት ከመስጊዱ ከዳኸሉ ወደ ቀላቢው ቤት ሲሄድ በኃይለኛ ፍጥነት ነው የሚሄድ። አንድ ሰው አይደርስበትም። ባላገሮቹ ራሱ አይደርሱም። ገበሬዎች ራሱ ፍጥነታቸው ስቴል ፈጠን ፈጠን እያልክ ነው መሄድ እንጂ ጉብልል እያሉ መሄድ እግርን እየጎትቱ አንዳንድ ሰዎች እየሄዱ ወላሂ ነጠላ ጫማቸው ራሱ እንደዚህ እየጋፉት መሬት እየጋፉ ነው የሚሄዱት። ቶሎ ነው የሚቀደድ። ብድግ ብለው እንዲህ እንኳን ምናምን አይ ይህ ሰውዬ እንኳ ወጃ ረጅሉ ምን አቅሰል መዲነቲ የሰዓ ማለት እየሮጥ ጠቅ 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 ዱብ ነው ወንድ ልጅ ማድረግ ያለበት። አላ ኩሊ ሓል ያ ሙሳ አንተ ሙሳ ኢነ ልመልአ የእተሚሩነ ቢከ በአንተ ጉዳይ እየተመካከሩ ነው። የእተሚሩነ ቢክ ማለት መጥፎ ስራ አንተ ላይ ለመስራት በሚስጥር እየተመካከሩብህ ነው። ሊየቅትሉከ ሊገሉ ነው። ውሳኔው እኮ ተወስኗል። ስለዚህ ሳይደርሱብህ መንገድ ላይ ናቸው። ውጣ አለው። አኽሩጅ ኢኒ ለከ ሚነ ናሲሒን አለው። ወጣ። እንዴት ነበር አወጣጡ? جاء رجل من أقصى المدينة يسعى قال يا موسى إن الملأ يأتمرون بك ليقتلوك فاخرج إني لك من الناصحين فخرج منها خائفا يترقب قال رب نجني من القوم الظالمين ولما توجه تلقاء مدين قال عسى ربي أن يهديني سواء السبيل ولما ورد ماء مدين وجد عليه أمة من الناس يسقون ووجد من دونهم امرأتين تذودان قال ما خطبكما قالتا لا نسقي حتى يصدر الرعاء وأبونا شيخ كبير فسقى لهما ثم تولى إلى الظل فقال رب إني لما أنزلت إلي من خير فقير وخرج منها ككتميت نبي الله موسى وتو خائفا لا يقدلوا فرتو የተረቀቡ ካሁን ደረሱብኝ አልደረሱብኝ እያሉ እየተከታተሉ እየተጠባበቁ በፍርሃት ወጡ። ቃለ ሲወጡ ግን አሉ ረቢ ጌታዬ ነጂኒ ሚነል ቀውሚ ዛሊሚን ግፈኛ ከሆኑት ወገኖች ነጃ ውጠኝ ነጃ በለኝ አሉ። ወለማ ተወጀሃ ፊቱን ሲያዞርማ ጊዜ ትልቃአ መድየን ከግብፅ ከተማ ወደ መድየን አገር አቅጣጫ ፊቱን ሲያዞርማ ጊዜ ቃለ ሙሳ አለ ዓሳ ረቢ አንየህዲየኒ ሰዋእ ሰቢል የኔ ጌታ ቀጥተኛ የሆነውን መንገድ ይመራኛል ብዬ እከጅላለሁ አለ። ወለማ ወረደ ማአ መድየን ሄዶም ደረሰ የመድየን ውሃ መቅጃ ወንዝ ላይ ሲደርስማ ጊዜ ወጀደ ዓለይህ ውሃ መቅጃ ጉድጓዱ ላይ አገኘ ኡመተ ሚነናስ ከሰው ልጆች ብዙ ሰዎችን አገኘ።
የስቁነ ከብቶቻቸውን ውሃ እያጠጡ አገኛቸው። ወወጀደ ሚን ዱኒህም ከነሱ ገንጠል ብለው አገኘ እምረአተይኒ ሁለት ሴቶችን አገኘ። ተዙዳኒ ከብቶቹ ሌላ ከብት ጋራ ከብቶቹ ውሃ መጠጫው ጋራ እንዳይጠጉ እየገቱ እየተከላከሉ ቁመው አዩአቸው። ቃለ አሉ ማ ኸጥቡኩማ ምን አጋጥሟችሁ ነው? ምን ቸግሯችሁ ነው ብቻችሁን ተገንጥላችሁ ያላችሁት አላቸው። ቃለታ ሁለት እህታማቾቹ ሴቶች አሉ ላ ነስቂ እኛ ማጠጣት አይፈቀድልንም ከብቶቻችንን ሐታ ዩስድረ ሪዓኡ ከብትረኞቹ አጠጥተው ጨርሰው እስከሚወጡልን ድረስ እኛ ማጠጣት አንችልም አሏቸው። ምነዋ ሲሏቸው እኛ ከዚህ ሰው ጋር ሴቶች ነንና መጋፋት አንችልም፣ እቤታችንም ወንድ የለም፣ ወአቡና ሼኹን ከቢር አባታችንም የጃጀ ሽማግሌ እድሜ የገፋ ሽማግሌ ነው አሏቸው። ፈሰቃ ለሁማ ተቸግራችሁ ከሆነማ እኔ ረዳችኋለሁ አለና ይኸው ሙሳ ዓለይሂ ሰላም ከብቶቹን ተቀብሎ ውሃ አጠጡላቸው። ሱመ ተወላ አጠጥተው ሲጨርሱ እነሱን ትተዋቸው ወደ ሌላ ቦታ ጠጋ አሉና ተቀመጡ። ኢለዚሊ ጥላ ወዳለበት ቦታ ላይ ሂደው ነው። ፈቃለ አለ ረቢ ጌታዬ አለ እኔ ሊማ አንዘልተ ኢለየ ሚን ኸይሪን ፈቂር እንደው ወደ እኔ ያወረድክልኝ ስለሆነው ኸይር ነገር ከአንተ በኩል የሚመጣን ኸይር ነገር ለማግኘት በጣም ከጃይ ነኝ፣ ጓጉቻለሁኝ፣ ደሃ ነኝና አክብረኝ ብለው ነቢዩላህ ሙሳ ዓለይሂ ሰላም ዱዓ አደረጉ። ፈኸረጀ ሚንሃ ኻኢፈን የፈሩ ሲሆኑ ነቢዩላህ ሙሳ ወጡ። የተረቀቡ ደረሱብኝ አልደረሱብኝም እየተከታተሉ የሚለው ልክ እንደ ቅድሙ ስሜት ነበረ። ፈአስበሐ ፊል መዲነቲ ኻኢፈን የተረቀቡ ወኸረጀ ሚንሃ ኻኢፈን የተረቀቡ ፈርተዋል። እንደው አይናቸው ከዛ ወደዚህ ወደዚህ እያለ ነበረ። ግን የሚያስጨንቅ ነገር፣ ሌሊት እንቅልፍ የሚያሳጣ ነገር፣ ምንም ነገር ካጋጠመህ በተለይ ጥቃት ሊደርስብህ አደጋ ሊያመጡብህ ከሆነ የመጡት ረቢ ነጂኒ ሚን አልቀውም ዛሊሚን ከዛሊሞቹ ሰዎች ሸር አንተ ነጃ በለኝ ብሎ ዱዓ ማድረግ ነው መድኃኒቱ። ነቢዩላህ ሙሳም ዓለይሂ ሰላም ወዲያውኑ ዱዓ አድርገዋል። አንቢያው ሁሉ የዱዓ ሰው እኛንም ዱዓን የፋራ ስራ አድርገን ያያዝነው አንቢያው ለትንሹ ለትልቁ ዱዓ። አሁን ሰሞኑን ዝናብ የለም። አንድ ሰው ዱዓ እስቲስቃ ትዝ አይለው። መጋቢት ላይ እኮ ዝናብ ይጥላል። ሚያዝያ በሙሉ እኮ ዝናብ ይጥላል። ግንቦት ላይ እኮ ይጥላል። ሰኔ 16 15 ትናንትና ወደ ድረስ እኮ ዝናብ የለም። ዛሬም ራሱ አጥቃቢ የሆነ ዝናብ አይደለም የዘነበው። ከባድ ነው። ግን ሰው ዱዓ ትዝ አይለው። አላህ ምንም እንደው ባህሉ ማለት የምትፈራው ነገር ካጋጠመ በንግድ ኪሳራ፣ የጠላት ጫና፣ የሐሲር ምቀኛ ክፋት፣ የሚስትም ክፋት፣ የልጅም መበላሸት፣ የዒባዳ አለመግራት፣ የዲን አለመግራት፣ የቀብር ቅጣትን ከፈራህ ምን በተለይ ጠላትን ከፈራህ ነቢዩላህ ሙሳ እንዳሉት ረቢ ነጂኒ ሚን አልቀውም ዛሊሚን አንተ ነጃ። እሱ ነጃ ያወጣው ሰው አንድ አካል አይደርስበትም። አንድ አካል አይደርስበትም። ደግሞ ሁለተኛ ተወኩል ነቢዩላህ ሙሳ ረቢ ነጂኒ ሚን አልቀውም ዛሊሚን ብለው ካደጉበት ከትውልድ ቃያቸው ከአባት ከእናታቸው አገር ከተከበሩበት የክብር መንደርና ቦታ አገር ብቻቸውን ሲወጡ አለላሂ ፈሊተወከል ሙተወኪሉን በአላህ ብቻ ተመክተው ነው። ታዲያ አላህ እንደው ይመራኛል ብለው አልነበረም። አላህ የመራቸው ወደ ሌላ እንዲሄዱ ሳይሆን ወደ መድየን ወደ ነቢዩላህ ሹዓይብ አገር ነው። ሩቅ ነው እንግዲህ ከግብፅ ተነስቶ ወደ ፍልስጤን መሄድ ከባድ ነው።
ፈለማ ተወጀሀ ተልቃአ መድየነ ወደ መድየን ከተማ አቅጣጫ ፊቱን ሲያዞርማ ጊዜ ቃለ ተስፋውን ሲገልጽ ለራሱም ሲነግር ለአላህም ተስፋ እንዳለው ሲያስረዳ አለ ዓሳ ረቢ አንየህዲየኒ ሰዋአ ሰቢል እንደው ቀጥተኛውን መንገድ ጌታዬ አላህ ሊመራኝ የከጅላለሁ አለ። የአላህ የባሪያውን ክጃሎት ከንቱ አላደርግም ብሎም ሰዋአ ሰቢልን መራው። ሰዋአ ሰቢል ማለት ምን ማለት ነው? ሁለት ትርጉም አለው። አንደኛው ትርጉም ነጃ ለመውጣት መዳረሻ የሆነ ቀጥተኛ መንገድ ማለት ነው። ነቢዩላህ ሹዐይብ ጋር ተገናኙ፣ መድየን የሚባል አገርም ደረሱ። ነጀውተ ሚነል ቀውሚ ዛሊሚንም ተባሉ በነቢዩላህ ሹዐይብ አንደበት። ይሄ ነው ሰዋአ ሰቢል። ወይም ደግሞ ሰው አነ ረቡኩሙል አዕላ ብሎ ፊርዓውን ሃማንም ልክ ነው ብሎለት ህዝቡን ወሱ ሰው በካድሬዎች አሳምነው ፈስተኸፈ ቀውመሁ ፈአጧዑሁ ተብሎ ሀገር በሙሉ ታምሶ ነበር። ነቢዩላህ ሙሳ ግን ተውሒድን ተቀብለው ተውሒድን አስተምረው ነቢይነትን ሙርሰልነትን ተሰጠው ዱዓ አድርገው ወንድማቸውንም ተጨማሪ ነቢይና ረሱል እንዲደረግ አድርገው ይህንን ሁሉ ወደ ጀነት የሚገቡበትን ወደ ሂዳያ የሚመጡበትን መንገድ የአኼራውን ይመራኛል ማለታቸው ነው። ሁለቱንም አድርጎላቸዋል። አላኩል ሐል ሄዱ። በመንገድ ላይ ምን በሉ? የበሉት አይታወቅም። ሙፈስሮች ብዙ ቅጠል ላይ ይበሉታል። ብዙ ቅጠል አንዳንዱ ወደዛችን ሊያስጠጋ ብዙ ቅጠል ላይ ይበሉት። ግን በወታደራዊ ስልጠና አሉኝ አንድ ሰው ሲያወሩ ሰምቼ መንገድ ላይ ወታደር ድንበር እየጠበቀ ያለ ከፍተኛ ችግር ቢያጋጥመው ወይም የረሃብ አደጋ ቢያጋጥመው በቃ መሳሪያን እንዳያስክ ወታደራዊ ግዳጅ ላይ እንዳለ ምግብ አለቅ ወደዚህም ሳምንት ያስኬዳል፣ ወደዚህም ሳምንት ያስኬዳል። ወደ የትም ሄደ መብላታችን ያን ጊዜ እንዳትሞት እንድትበላ የሚፈቀድ ቅጠል አለ። አይገልም። ፕሮቲንም ባይኖረው ካርቦሃይድሬትም ባይኖረው አይገልም ተብሎ ራብን ሊከላከል ይችላል የሚባል የሚመከር የእጽዋት አይነት አለ አሉ። የቅጠላ ቅጠል አይነት አለ። እሱን ካገኘ ዝም ብለህ እየበላህ ሂድ የሚባል ግን ብትፋቅል ዑለማ ጫት የለበትም። ከዛ እዛ ውስጥ የለበትም። ከተመከረው ነገር የለበትም። ብትፋቅል ዑለማ ዛሬ ጫትን ወረድክበት እንዳትል። ወለማ ወረደ ማአ መድየነ የመድየንን ውሃ ሲደርሱማ ጊዜ ያለ የመድየንን ውሃ ብሎ አላህ የጠቀሰበት አገር ቤት እኮ የየመንደሩ ወንዝ አለ አይደለም። አሁን እኛ እኔ የተወለድኩበት አካባቢ ሻንዳ ውሃ ነው የምንለው። ሻንዳ አሸንዳ ያለበት ለማለት ነው። የእንጨት አሸንዳ ያለበት በአሸንዳ ኩልል ብላ የምትወጣ ውሃ ሻንዳ ውሃ እንላታለን። የከተማው ሰው ውሃ የሚጠጣበት የሚቀዳበት ወይም ደግሞ ከብቱም ቢሆን የሚጠጣበት አንድ ወንዝ አለ። የእነንትና መንደርም ወንዝ አለ፣ የእነንትና መንደርም ወንዝ አለ። ወለማ ወረደ ማአ መድየነ ማለት የመድየን ከተማ የውሃ የሚጠጣበት ወንዝ ከብቶችም ጭምር የሚጠጡበት እዛ ቦታ ሲደርሱማ ጊዜ እንግዲህ ቂሶን የጀመርኩ ነው። ወጀደ ዐለይሂ ኡመተ ሚነናስ ከሰዎች በርካታ የህዝብ ጥርቅምን እዛ ላይ አገኙ። ምን እያረጉ? የስቁነ ከብቶቻቸውን ውሃ እያጠጡ ራሳቸውም እየጠጡ ከብቱም ሰውም አንድ ላይ ነው የሚጠጣው። ግን ከብቱም ሰውም ንጹህ ውሃ መጠጣት አለበት። ከአንቢያዎቹ ከድሮዎቹ የተማርነው ይሄ ነው። ስለዚህ የወንዝን ውሃ ማቆሸሽ የለብህም። እንስሳ የሚጠቀመውም እንኳን ቢሆን ሰው ቢጠጣው ለጤናማ እክል የማያመጣ እንስሳ መጠጣት ያለበትም እንስሶቹ ቢጠጡት የጤና እክል የማያመጣ የሆነ መሆን አለበት። እንደዚህ አይነት ውሃ ለከብትህ ለእንስሳ ማቅረብ ካልቻል በውሃ ጥምና እሱ ሲታመም የውመል ቂያማ አንተ ትጠየቃለህ። ቆሻሻ ውሃ እየሰጠህ ካሳመምከው ወይ በውሃ ጥም ከገደልከው አንተ የውመል ቂያማ ትጠየቃለህ። ወወጀደ ሚን ዱኒህም
ከነሱ ራቅ ብለው አገኘ። እምረአተይኒ ሁለት ሴቶችን አገኘ። ተዙዳኒ እኒህ ከብቶች እነዛ ከብቶች ጋር እንዳይቀላቀል እያደረጉ አገኛቸው። ቃለ አለ ማ ኸጥቡኩማ ምን ሆናችሁ ነው? ምንድን ነው ነገሩ? እናንተ ከነ ከብቶቻችሁ ከጀማዓው ገንጠል ብላችኋልሳ ምንድን ነው አላቸው። እነሱም በግልጽ ላ ነስቂ ሐታ ዩስዲረ ሪዓ ከብት እረኞቹ አጠጥተው እስከሚሸኙ ድረስ እኛ ማጠጣት አይፈቀድልንም። ምንድን ነው ሰበቡ አሉ። ውሃ ያለበት ቦታ ሁለት ነው። አንደኛው ያረዳው የህዝቡ የጀማዓው ነው። አንደኛው ደግሞ ጉልበተኛ ከሆንክ በጣም ትልቅ ድንጋይ አገር ቤት እኮ ትልቅ ለወፍጮ የሚሆን ድንጋይ አለ አይደለም? ሰፋ ያለ ድንጋይ አለ፣ ቀጠን ያለ ልክ ውሃ ጉድጓድ አለ ውሃ ያለበት ግን እንደዚህ ብድግ አድርገው ይከድኑታል፣ ይከደናል። እና ጉልበት ያለው ሰው ከመጣ ይህንን ይዞ ብድግ አድርጎ ያነሳዋል፣ ክፍት ይሆናል። ከዛ አንስቶ በቃ ቃል አድርጎ ከብቱ ማለት ነው። እነሱ ሴቶች ናቸው። የሴት አቅም ከወንድ ይለያል እንደሚታወቀው። ይህንን ድንጋይ ብድግ አድርገው ሁለቶቹ ማንሳትም አልቻሉት። ይህን የሚያነሳ ወንድምና አጎት አክስትም ደግሞ የላቸው። ያሉት ሽማግሌው አባታቸው ብቻ ናቸው። ወአቡና ሼኹን ከቢር በእድሜው የገፉ ትልቅ ሰው ስለሆኑ ይህንን ማድረግ አልቻልንም ብለው ተናገሩ። ያን ጊዜ ይላሉ ሙፈስሮቹ ነቢዩላህ ሙሳ ታዲያ ያጠጣላቸው ይሄል አላቸው። እንዴት አድርገህ ሲሉት ነው ማላሳያቸው ብሎ የትኛው ነው ውሃው? እዚህ ትልቅ ድንጋይ አለ። ትልቁን ድንጋይ ብድግ አደረጉታል። እነሱ እኮ አጃኢብ እኮ እነሱ 10 ሊትር ውሃ ብድግ ሲያደርግ ወገብ የተቆረጠ ይላል። ሰርቶበት አያውቅም። እዚህ ጋር የስጋ ቁርጥ አለብኝ የሆነ ዕቃ ሳነሳ ይላል። ለምንድን ነው ዕቃ ማንሳት ልመድ እንጂ ሰው ብረት ያነሳል። 10 ኪሎ ነቢዩላህ ሙሳ ብድግ ላይ ያደረጉታል ትልቁን ድንጋይ። ለዛ ነው ሴቶቹ ኢነ ኸይረ መን ስተእጀርተ አልቀዊዩል አሚን፣ ኧረ ይህን ሰው ቀጠረው እንደው ከቀጠርክ አይቀር ጉልበት ያለው ታማኝ የሆነ ሰው ሲሆን ነው እንጂ አሉ። በቃ ይች ልጅ ትፈልጋለች ማለት ነው ብለው እሳቸውም የገባቸው ናቸው። እንደሚሆን ማድረግ ይባላል። እንደሚሆን አደረጉ። አላ ኩሊ ሓል ፈሰቃ ለሁማ እንዲህ አድርጎ አሁን እንዳልኳቸው አድርጎ ውሃ አጠጣላቸው። ثم ተወላ ኢለ ظል ወደ ጥላው ከዛ ዘወር አለ። ጥላ ያለበት ቦታ ነው፣ ለማረፍ ደግሞታል። ቅድምም ውሃ ሲያጠጣ ቆይቷል። ከዛ በፊትም በእግሩ ሲመጣ ምግብም አላገኘም። ሄዶ የሚገባበትም ሰው የለም፣ አገሩንም አያውቅም። እንደው ብቻቸውን ቁጭ ብለው እያለ ዱዓም ትዝ አላቸው። ረቢ ኢኒ ሊማ አንዘልተ ኢለየ ምን ኸይሪን ፈቂር፣ እንደው በጣም ኸይር ነገር አስከጅሎኛል፣ ፈልጌያለሁ። የሚበላውን የሚጠጣውን፣ ማረፍም መረጋጋትም ሰላምም ናፍቆኛል። ጌታዬ አንተ ታውቃለህ፣ ከላይ ለእኔ ብለህ ቀድረህ ያወረድከው አለ። ሊማ አንዘልተ ኢለየ ለእኔ ብለህ ያወረድከው ቀጠዋላ ቀጠሯላ፣ እሱን በጣም ከጅየዋለሁ ፈልጌያለሁና አሁን ባለኝ ብለው ነቢዩላህ ሙሳ ዓለይሂ ሰላም ዱዓ አደረጉ። ይህንን ዱዓ እንዳደረጉ ልጆቹም ከብቶቻቸውን ይዘው ከቤታቸው ሄዱ። ለካ ቤታቸው ሲሄዱ ምን ሆናችሁ ነው? ምን አጋጥሟችሁ ነው ዛሬ በጊዜ የመጣችሁት ተብለዋል። ኧረ ጉድ ነው አባቴ፣ ምን ነው የሆነ ሰው አግኝተን እንደዚህ አድርጎ ውሃ ጉድጓዱን ከፍቶልን ያ የተዘጋው ነው ቻለው። ልጅ በጣም ጠከረኩ አነሳና ከብቶቻችንን አጠጥቶልን ከሰው ቀድመን በጊዜ መጣ። ይሄ ነው ስሉት ነው። ያማ ይሄንን ልጅ ይህን ያህል አገልግሎት ከሰጠ ክፍያ መክፈል አለብን፣ ጥሩትማ ልጆች ብለው እነሱ ልጆች ላኳቸው። የሚታመኑ ልጆች ከሆኑ ከሚታመን አካል ጋር የቁም ነገር ግንኙነት ቢደረግ በሸሪዓ ይህንን ያህል ታህል የሚከለከል ነገር የለውም። ለሚታመን ሰው ልጅ ይህንን ዕቃ አድርጊለት፣ ይህንን ብር ክፈዩ ቢባል ችግር የለውም። ሄዶ እንደዛ ተባባሉና ልጅቱ ወደ ነቢዩ ሙሳ ቅድማ
ተኝቶ ትታው ሂዳ የለ እኒ ሊማ አንዘልተ ኢለየ ምን ኸይሪን ፈቂር ብሎ ቁጭ ያሉበት ቦታ እዛ ልትጠራው መጣች። ሰውም አለ ገና ከብት እረኞቹ ውሃ እያጠጡ ነው ከብቶቻቸውን። መጣች። ከዛማ ሰዓቱ ስላለቀብን በሚቀጥለው ሳምንት ምን እንደተከሰተ መታ ምን አለችው፣ እሱስ ምን አላት፣ ምንስ ሆነ፣ ከዛ መጨረሻውስ በምን ተቋጨ የሚለውን እዚህ እናቆማለን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ወሐቢቢና ሙሐመድ ወዐላ አሊሂ ወሰሕቢሂ